የኤፍሬም ሰዎች ኃይላቸውን አሰባስበው ወደ ጻፎን በመሻገር ዮፍታሔን አሞናውያንን ለመውጋት ስትወጣ አብረንህ እንድንሄድ ያልጠራህን ለምንድን ነው? ቤትህን በላይህ ላይ እናቃጥለዋለን አሉት። ዮፍታሔም መልሶ እንዲህ አላቸው፣ እኔና ሕዝቤ ከአሞናውያን ጋር ከፍተኛ ትግል ገጥመን በነበረበት ጊዜ ጠርቻችሁ ከእጃቸው አላዳናችሁኝም። እኔም እንደማትረዱኝ በተረዳሁ ጊዜ በሕይወቴ ቆርጬ አሞናውያንን ለመውጋት ተሻገርኩ። እግዚአብሔርም ድሉን ሰጠኝ። ታዲያ ዛሬ እኔን ለመውጋት የመጣችሁት ለምንድን ነው? ከዚያም ዮፍታሔ የገለዓድን ሰዎች አሰባስቦ ከኤፍሬም ጋር ተዋጋ። ኤፍሬማውያን ገለዓዳውያንን እናንተ ገለዓዳውያን ከኤፍሬምና ከምናሴ የከዳችሁ ናችሁ ይሏቸው ስለ ነበር በብርቱ መቷቸው። ገለዓዳውያን ወደ ኤፍሬም የሚያሻግሩትን የዮርዳኖስን መልካዎች ያዙ። ታዲያ አምልጦ የሚሸሽ አንድ ኤፍሬማዊ ለመሻገር በሚጠይቃቸው ጊዜ የገለዓድ ሰዎች አንተ ኤፍሬማዊ ነህ ብለው ይጠይቁታል። ያም ሰው አይደለሁም ብሎ ከመለሰላቸው እስቲ ሽቦሌት በል ይሉታል። ታዲያ ቃሉን በትክክል ማለት ሳይችል ቀርቶ ሲቦሊት ካለ እዚያው ይዘው እመልካው ላይ ይገድሉታል። በዚያ ጊዜም 42,000 ኤፍሬማውያን ተገደሉ። ዮፍታሔ በእስራኤል ላይ ለ6 ዓመት ፈራጅ ሆነ። ገለዓዳዊ ዮፍታሔ ሞተ። ከገለዓድም ከተሞች በአንዲቱ ተቀበረ። ከዮፍታሔ ቀጥሎ የቤተልሔሙ ኢብጻን በእስራኤል ላይ ፈራጅ ሆነ። እርሱም 30 ወንዶችና 30 ሴቶች ልጆች ነበሩት። ሴቶች ልጆቹንም ከጎሳው ውጭ ለሆኑ ሰዎች ዳራቸው። ጎሳው ውጭ የሆኑ 30 ልጃገረዶች አምጥቶ ከወንዶች ልጆቹ ጋር አጋባቸው። ኢብጻን በእስራኤል ላይ 7 ዓመት ፈራጅ ሆነ። ኢብጻን ሞተ፣ በቤተልሔምም ተቀበረ። ከእርሱም በኋላ ዛብሎናዊው ኤሎም በእስራኤል ላይ 10 ዓመት ፈራጅ ሆነ። ከዚያም ኤሎም ሞተ፣ በዛብሎን ምድር በኢያሎን ተቀበረ። ከኤሎም ቀጥሎ የጲርዓቶናዊው የሂሌል ልጅ አብዶን በእስራኤል ፈራጅ ሆነ። እርሱም በ70 አህዮች ላይ የሚቀመጡ 40 ወንዶች ልጆችና 30 ወንዶች የልጅ ልጆች ነበሩት። በእስራኤልም ላይ 8 ዓመት ፈራጅ ሆነ። ከዚያም የሂሌል ልጅ አብዶን ሞተ። ኮረብታማ በሆነው በአሜሌቃውያን አገር በኤፍሬም ምድር በጲርዓቶን ተቀበረ።